ሰላም ሰላም ውድ የአቬሰርስ ቲዩብ ቤተሰቦች ከረጅም ጊዜ መጠፋፋት በኋላ በድጋሚ መተናል። እንግዲህ ካቢን ክሪው በተለያዩ ሪጅን ላይ ላላችሁ አፕሊካንቶች ለሪቲኒ ኤግዛም እንግዲህ ጥሪ ተደርጓል። እንግዲህ ለዚህ ኤግዛም የሚረዷችሁን ኢንፎርሜሽኖች ከዚህ በፊት ስንሰጣችሁ ነበር። በየትኞቹ ኤሪያ ላይ ዝግጅት ብታደርጉ ውጤታማ ትሆናላችሁ የሚሉን ሐሳቦችም ከዚህ በፊት እያነሳን ነበር። ስለዚህ በዛሬው ቪዲዮ ጥያቄዎችን ምን ሰራላችሁ ይሆናል። የተወሰኑ ጥያቄዎችን በዛሬው ቪዲዮ ልናነሳላችሁ እንሞክራለን። እስከ ቪዲዮአችን መጨረሻ አብራችሁን በመሆን እንድትከታተሉ እንጋብዛችኋለሁ። ለቻናላችን አዲስ ሆናላችሁ ቻናላችንን ሰብስክራይብ አድርጉን እናም ቤተሰብ እንድትሆኑ ጋብዛለሁ። ቀጥታ ወደ ጥያቄዎቹ እናልፋለን። በፓርት እያደረግን የኤግዛም ዴት እንግዲህ እየተቃረበ ስለሆነ እናንተም ቶሎ የምትሰሩበት መንገድ እንዲኖር በፓርት እያደረግን ጥያቄዎችን የምንለቅላችሁ ይሆናል። እንግዲህ የግራመር ጥያቄዎች አሉ። የፓራግራፍ ጥያቄዎች አሉ። እንግሊሽ ኤሪያ ላይ ፎከስ ያደርጋል። ስለዚህ የተወሰኑ ጥያቄዎችን እንግዲህ እኔም መሰራላችሁ ይሆናል ማለት ነው። ከአንደኛ ጥያቄ ስንጀምር አንደኛ ጥያቄ their method blank natural radiation to see through kilometers of rock in the blank way medical x-rays are used to see inside a patient's body ይላል። ስለዚህ እዚህ ጋር ካሉን ምርጫዎች ለዚህ ትክክለኛ ይሆን ይችላል ብላችሁ የምታስቡትን እንግዲህ መጀመሪያ ላይ በተለይ ቾይስ ጥያቄዎችን ስትሰሩ ትክክል ያልሆኑትን ቀድሞ ማስወጣቱ ሞሮፍ ወደ መልሱ የሚያቀርባችሁ ይሆናል ማለት ነው። እንግዲህ their method exploits natural radiation to see through kilometers of rock in the same way medical x-rays are used to inside the patient's body ይሆናል ማለት ነው። ስለዚህ ሞሮፍ ሁለቱ ላይ አስገብታችሁ ወርዶችን ቼክ እያደረጋችሁ ሚኒንግ የሚሰጠውን እንግዲህ ማስገባት ነው። ኤክስፕሎይት ማለት make use of effectively ማለት ነው። ኤክስሬዎች የሰውነትን ቦዲ በሚያሳዩበት መንገድ ለማለት ስለተፈለገ ቀጥሎ ሴም የሚለውን ወርድ ተጠቅመናል ማለት ነው። እዚህ ጋር እናንተም ስትሰሩት መልሱን እየሸፈናችሁ ከዛ ለመልሱም እዚህ ጋር ዲቴል ነገሮችን ስለጻፍን እሱ ላይ የሚያያችሁ ብትሰሩ መልካም ይሆናል። ጊዜ ለመጠቀም ጥያቄዎቹን እልፍ ያልኩ ቶሎ እያልኩ ልስራው። Since porcelain is an extremely hard and blank substance, it is used in dentistry to create artificial teeth ይላል። ስለዚህ አሁን ለዚህ መልስ ለመቃረብ እንግዲህ ፖርሲሊን የሚለው ለጥርስ አሁን ለመስራት የሚጠቀሙት አይነት ሰብስታንስ ነው። ስለዚህ extremely hard ነው፣ ጠንካራነቱን ገልጿል። ኤንድ ካለ ጠንካራም ነው እና ሌላ ተመሳሳይ ባህሪውን ነው ሊገልጽ የፈለገው። ስለዚህ ምርጫዎቹን ስናያቸው ለምሳሌ ኤ ላይ ሃዛርደስ ይላል። ሃርድ ኤንድ ሃዛርደስ ልንል አንችልም። እንግዲህ የተፈለገው ኤንድ ስለሆነ ያያያዛቸው ተቀራራቢ አይነት ትርጉም ያለው ነገር ነው መጠቀም እንችለው። ስለዚህ ዱራብል የሚለው ያስኬዳል ካሉት ምርጫዎች ጠንካራና ቆይታ ያለው ነገር ስለሆነ ነው ለጥርስ የምንጠቀመው ይሄ ሰብስታንስ የሚለውን ሚኒንግ ስለሚሰጠን ካሉት ኦፕሽኖች ቢ ላይ ዱራብል የሚለው ያስኬዳል። ዱራብል ማለት ስትሮንግ ሎንግ ላስቲንግ እንደማለት ሲሆን ስለዚህ ሃርድ ለሚለው ቃል ኤንድ ስለሆነ ተቀራራቢ ይዘት ያለውን ወርድ ነው የምንፈልገው። ምርጫ ላይ ያሉት ሃዛርደስ ዳንጀረስ ማለት ነው። ሉክሬቲቭ ማለት ፕሮፊታብል፣ ስላይ ማለት ሪሌቫንት እንደማለት ነው። እንዲሁም ኢንፍሉዌንሻል ማለት ፓወርፉል ኢን ኢፌክት የሚል ትርጉም አላቸው። ስለዚህ ሞሮፍ ዱራብል የሚለው ለኛ ትክክለኛው መልስ ሆኖ እናገኘዋለን ማለት ነው። ጥያቄ ቁጥር 3 they will be blank accountable for the blank horrible disaster ይላል። they will be accountable for the horrible disaster ተጠያቂነት አላቸው የሚለውን መግለጽ የፈለግነው። ስለዚህ ካሉት እንግዲህ ሆሊ ሚለው ቢል ያለው ለመጀመሪያው ዳሽ መልስ ይሆናል። ሆሊ ወይም ፉሊ
በሙሉ ማለት ተጠያቂነቱ ሙሉ ለሙሉ ይወስዱታል እንደማለት ስለሆነ እሱን እንጠቀማለን። እሱን ወርድ ደግሞ ስናየው ሲሌም ዲሌም ሆሊ የሚለው ተመሳሳይ ስላለ እንግዲህ ትክክለኛው መልሳችን ማግኘት የምንችለው በሰከንድ ላይ ባለው ነው። ስለዚህ አካውንተብል ፎር ዘ እንግዲህ ዲዛስተር ሆሪብል ዲዛስተር ነው የገጠማችሁ። ስለዚህ አንድ ዲዛስተር ደግሞ ኤክስፔክት ተደርጎ ሊደርስብን ወይም ሊገጥማን ስለማይችል ሁሌም ዲዛስተር የሆነ ነገር አንኤክስፔክትድ ነው። ስለዚህ አንኤክስፔክትድ የሚለው ለሰከንድ ዳሽ መጠቀም ስለምንችል እንግዲህ በዛ መሰረት ስናየው መልሳችን ቢ ነው ማለት ነው የሚያስኬደው። እዚህ ጋር የሰጠዋችሁ ደግሞ ማብራሪያ አለ። ፉሊ ማለት ፉሊ ኮምፕሊትሊ ፉሊ ሪስፖንሲብል እንደማለት ነው። ዲዛስተር are typically unexpected, so unexpected horrible disaster in natural English ነው። ስለዚህ horrible disaster ከሆነ ሁሌም unexpected ስለሚሆን ሰከንድ ዳሽ ላይ ደግሞ እሱን ነው ማለት ነው የምንጠቀመው። ወደ ጥያቄ ቁጥር 4 ስንሄድ blank the current system children are first blank at the age of 7 ይላል። ስለዚህ ለመጀመሪያው ዳሽ በከረንት under the current system ነው under so a እና b ላይ under የሚለው ወርድ አለ under the current system so ሁለቱም ይሆናል። children are first blank at the age of 7 ይላል። so ለሁለተኛው ምንድነው የምንጠቀመው assessed የሚለው more of ያስኬደናል ማለት ነው። ስለዚህ መልሳችን a ይሆናል። ምክንያቱም ደግሞ assessed ማለት ትርጉሙ evaluated ወይም tested እንደማለት ነው። ስለዚህ አሁን ባለው በከረንት አሁን ባለው ሲስተም ልጆች ኢቫሉዌት የሚደረጉት በ7 አመታቸው ነው የሚለውን አይነት ነው ማለት ነው የሚሰጠው ሚኒንግ። ስለዚህ assessed ያስኬዳል። እንግዲህ ፕሮሰስድ ሌሎች ምርጫዎችም ያሉት ፕሮሰስድ የሚል ነው። እሱ ሞርፍ ለሜካኒካል ነው ስለ ፕሮሰስ ነው የሚያወራው። assessing ይላል እሱም ግራማቲካሊ ኢንኮሬክት ነው። ስለዚህ ቀጥሎ ያለው ደግሞ የመጨረሻው ደግሞ ምንድነው አሰስመንት ነው የሚለው እሱም ለዚህኛው መልስ ሊሆን አይችልም ማለት ነው። ወደ ጥያቄ ቁጥር 5 ስናልፍ ጥያቄ ቁጥር 5 the engineer solution blank the use of recycled materials making the project both cost effective and blank ይላል። ስለዚህ እዚህ ጋር መልሱን አሳይቻለሁ። the engineer solution እንግዲህ blank the use of recycled materials and making the project both cost effective አሁን እዚህ ጋር ለሁለተኛው ዳሽ ላይ አሁን ስንረዳ cost effective and ሌላ ለኮስት ኢፌክቲቭ ተቀራራቢ ትርጉም ያለው ነገር ነው ማለት ነው። ስለዚህ hazardous lucrative durable sly የሚሉት ብዙ አያስኬዱም sustainable የሚሉ ያስኬዳል። ስለዚህ the engineers exploit ማለት አገኙት እንደማለት the use of recycled material making the project both cost effective and sustainable ይሆናል ማለት ነው። ስለዚህ exploit ማለት makes good of እንደማለት ነው። so sustainable ደግሞ environmentally friendly ስለዚህ እነዚህ ሪሳይክልድ ማቴሪያሎች ለፕሮጀክት ኮስት ኢፌክቲቭ እና ሰስተነብል ወይም ደግሞ ኢንቫይሮንመንታሊ ፍሬንድሊ ወይም ኢኮ ፍሬንድሊ የሆኑ ናቸው የሚለውን አይነት ትርጓሜ ይሰጠናል ማለት ነው ሴንቴንሱ። so be exploit and sustainable is the correct answer ማለት ነው። ሌሎቹን እንግዲህ እዚህ ጋር ሚስዩዝ ምን ማለት ነው የሚሉት አብራችሁ ምርጫዎቹ ያሏቸውን እዚህ ጋር የጻፍኩላችሁን እዩት። ሞሮፍ የማመዛዘን እንትናችሁን ያስተካክሏል። ጥያቄውን ሲሰሩ ደግሞ እየሸፈናችሁ በሰሩም የሚል ሐሳብ አለኝ። እንግዲህ ለአቬተር ቲዩብ አዲስ የሆናችሁ አቬተር ቲዩብን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። ወደ ቀጣይ ወደ ጥያቄ ቁጥር 6 አልፋለሁ። ጥያቄ ቁጥር 6 The scientists blank the new theory after years of research and it quickly became the blank explanation. So the scientists ምን አረጉ? the new theory after years of research theory research ከተሩ በኋላ ሳይንቲስቶቹ ምን አረጉ? formulate abandoned ignored dismissed ሌላ ምን አለ? contradicted የሚላል አይደል? አሁን ከነዚህ የሁለተኛውን ዳሽ ደግሞ ስናየው ሞር ወደ መልስ ያቀርበናል ማለት the new theory after years of research
and it quickly becomes the blank explanation, the accepted explanation ይሆናል። ስለዚህ formulate and accepted የሚለው ያስኬዳል ማለት ነው። formulate አረጉ ማለት create ወይም develop አረጉ የሚለውን ትርጉም ሲሰጠን፣ accepted ደግሞ ያው ተቀባይነት አግኝቷል እንደማለት ነው። ስለዚህ more of ከመርጮቹ ጋር እያያያዛችሁ ኮንቴክስቹአሊ በቀላሉ መልሱን ታገኙታላችሁ ማለት ነው። ወደ ጥያቄ ቁጥር 7 ስናልፍ ጥያቄ ቁጥር 7 the minister's speech was blank by the audience who found it both inspiring and blank። አሁን እንግዲህ የሚኒስትሩ ስፒች በኦዲየንሶቹ ተወደደ አልተወደደ የሚለው ነገር ለማግኘት እዚህ ጋር ኢንስፓይሪንግ የሚለው ቃል ወደ መልሱ ያቀርበናል። ኢንስፓይሪንግ ከሆነ ያው የተወደደ ነገር ነው። ስለዚህ ስፒቻቸው እዚህ ጋር ካሉት ውስጥ ፖዚቲቭን እንመርጣለን። መጀመሪያ ሪጀክትድ ይላል፣ ሊሆን አይችልም። ክሪቲሳይዝድ ይላል፣ ሊሆን አይችልም። ኢግኖርድ ይላል፣ ሊሆን አይችልም። ኮንደምድ ይላል፣ ሊሆን አይችልም። ስለዚህ አፕላውድድ ወይም ተጨብጭቦለታል ወይም ተወድሷል የሚለውን ይሰጠናል። ሶ የመጀመሪያውን አግኝተናል። ባይ ዘ ወይ who found it both inspiring and persuasive ሁለተኛ ላይ ያው የመጀመሪያው ልክ ነው። ሁለተኛ persuasive ትርጉሙን እንኳን ባታጉ የመጀመሪያውን ካገኛችሁ ወደ መልሱ ያቀርባቸዋል ማለት ነው። so a positive reaction applauded የመጀመሪያው ያው inspiring ለሚለው ቃል ደግሞ persuasive ሞርሱም ፖዚቲቭ አይነት ሚኒንግ ያለው ስለሆነ ሁለቱም አንድ ላይ መሄድ ይችላሉ ማለት ነው። ወደ ቀጣይ ወደ ጥያቄ ቁጥር 8 እናልፋለን። ጥያቄ ቁጥር 8 the project was delayed blank heavy rainfall but the team will manage to finish it blank schedule ይላል። ስለዚህ እዚህ ጋር ደግሞ የምናየው the project was delayed due to አይደል due to ሚለው ነው መጠቀም እንችላለን። ለመጀመር due to heavy rainfall but the team managed to finish it ahead of schedule የሚለው አሁን ቢል ያለው more of ወደ መልሳችን የሚያቀርብ ይችላል። ያ the project delayed due to and ሁለተኛው ደግሞ ahead of ሚለውን እንጠቀማለን። ስለዚህ በዚህ መልኩ ወደ መልሳችን ምንቀርብበት መንገድ መፍጠር እንችላለን ማለት ነው። እሺ ወደ ጥያቄ ቁጥር 9 እንሄዳለን። ጥያቄ ቁጥር 9 the artist's paintings are blank for their vivid colors and blank attention to the detail። ስለዚህ አሁን ለአርቲስቱ ያለው ፖዚቲቭ ኢንቴንሽን ያለው ነው ምን መርጠው the artist's painting are renowned for the vivid colors አይደል renowned የሚለው ያስኬደናል። ሶ መልሳችን መጀመሪያ ላይ ያሉትን ክሪቲሳይዝ ዲስሚስ ሪጀክትድ የሚሉት ኔጌቲቭ ኢንቴንሽን ያላቸውና ግን ይሄ ሰዓሊ ግን የተደነቀ አይነት ሴንስ ስላለው renowned የሚለው ለመጀመሪያ እንጠቀማለን። ሶ ለሁለተኛው ደግሞ ሜቲክለስ የሚለው ለሁለተኛው መልስ ይሆናል ማለት ነው። renowned famous or well known እንደማለት ነው። ሜቲክለስ አቴንሽን እንግዲህ ለዲቴሎች ከፍተኛ አቴንሽን ይሰጣል የሚል አይነት ሚኒንግ ነው ያለው ማለት ነው። ስለዚህ ትክክለኛ አንሰራችን ቢሌይ ያለው ይሆናል ማለት ነው። renowned and meticulous የሚለው ትክክለኛ ሶሉሽን ይሆናል ማለት ነው። ወደ ጥያቄ ቁጥር 10 እናልፋለን። ጥያቄ ቁጥር 10 while the medicine is effective its side effects are blank and should not be dash ይላል። ሜዲሲኑ ወይም መድኃኒቱ ኢፌክቲቭ ነው ግን ሳይድ ኢፌክቱ ምንድነው? ጎጂ አይደል? ስለዚህ አሁን ጎጂ አይነት ትርጉም ነው። harmless ሊሆን ይችላል፣ helpful፣ mild፣ pleasant የሚሉት ወርዶች አያስኬዱም። ስለዚህ ኤ ላይ dangerous የሚለው ሞር የሚያስኬድ ሆኖ እናገኘዋለን ማለት ነው። ሶ its side effects are dangerous and it should not be overlooked። ስለዚህ ሳይድ ኢፌክቱ ደግሞ ኢግኖር የሚደረግ ወይም የሚተው አይደለም ማለት ነው። ስለዚህ መድኃኒቱ ኢፌክቲቭ ቢሆንም ሳይድ ኢፌክቱ ጎጂ ነው። ይሄ ጉዳቱ ደግሞ ዝም ብለን ምንተው ወይም ችላ ምንለው ነገር አይደለም ማለት ነው። ስለዚህ ትክክለኛ አንሰራችን dangerous and overlooked የሚለው ነው። if side effects are dangerous then they must not be overlooked the logic doesn't work with the pleasant and harmless ከሚለው ጋር ሄድም ያ ጉዳት ካለው ድረስ ጉዳቱን ደግሞ መተው ወይም ደግሞ ችላ ምንለው ሊሆን አይገባም የሚል አይነት ትርጉም አለው ማለት ነው። ወደ ቀጣይ ጥያቄ እናልፋለን።
ጥያቄ ቁጥር 11 he was blank to accept the offer at first but later agreed after much blank he was blank to accept the offer at first ይላል። እንግዲህ መጀመሪያ ላይ ኦፈሩን ለመቀበል ምን አድርጓል? የሆነ አንገራግሯል ነገር አይደል? ከዛ but later agreed after much ግን ከሆነ ሙከራ በኋላ እንደተሳካ አይነት ነው ኢንቴንሽኑ። ስለዚህ ምን የሚለው ነው ሞር የሚያስከደን እዚህ ጋር ቢ ላይ he was reluctant መጀመሪያ ላይ አንገራግሮ ነበር አይነት ሴንስ ስላለው he was reluctant to accept the offer at first but later agreed after much persuasion ከብዙ ትግል ወይ ሙከራ በኋላ ግን ተሳክቷል የሚለው ነው ትርጉም ማለት ነው። በጣም አድርጌ አመሰግናለሁ። በቀጣይ ደግሞ በፓርት 2 ደግሞ ቀጣይ ጥያቄዎችን የምሰራላችሁ ይሆናል። እጅግ በጣም አድርጌ አመሰግናለሁ።